ሰላም ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች እንደምን ሰነበታችሁ? እየተከታተላችሁት የምትገኙት ደራሽ ቲዩብ ነው። ደራሽ ቲዩብ በየሳምንቱ ለእናንተ የሚሆኑ አዳዲስ የጤና መረጃዎችን በማድረስ ላይ ይገኛል። እናንተም ቤተሰብነታችሁን፣ አጋርነታችሁን ሼር፣ ሰብስክራይብ፣ ላይክ በማድረግ እንድታሳዩን በአክብሮት እንጠይቃለን። ዛሬ ደግሞ ስለ ማላሪያ ወይም ደግሞ ስለ ወባ ትንሽ እናያለን። የወባ በሽታ ምንነትን ስናይ የወባ በሽታ በወባ ትንኝ ንክሻ አማካኝነት ወይም ደግሞ አኖፊለስ ሞስኪቶ በተባለችው ሴት የወባ ትንኝ ዝርያ አማካኝነት የሚነሳ የበሽታ አይነት ነው። ይህች አኖፊለስ ሞስኪቶ ዋና የበሽታ አስተላላፊ ትንኝ ስትሆን በሀገራችን በስፋት እየተሰራጨና አደገኛ የሆነ የዝርያ አይነት ነው። ወባ በደጋማ አካባቢዎች ያልተረጋጋ ስርጭትና በቆላማ አካባቢዎች ወንዞች እና ሸለቆዎች በአንጻራዊ ሁኔታ ረዘም ላለ ጊዜ የሚተላለፍ ወቅትን መሰረት ያደረገ በሽታ ነው። የወባ ትንኝ አብዛኛውን ጊዜ ውሃ የሚያቆምባቸው ቦታዎች ለምሳሌ ምንጮች፣ ጉድጓድ፣ ለግንባታ አገልግሎት የተዘጋጀ ኮንክሪት፣ የውሃ ማጠራቀሚያዎች፣ ግድቦች፣ ለእርሻ አገልግሎት የተዘጋጁ ኩሬ እና የመሳሰሉት ላይ በመገኘት የምትራባ ይሆናል። ይህች የወባ ትንኝ 4 የተለያዩ የህይወት ዑደት እድገት ደረጃዎች አሏት። እነርሱም እንቁላል፣ እጭ፣ ሙሽሬና ጉልምስ ደረጃዎች ናቸው። እነዚህ ደረጃዎችን በመረበሽ ወይም ደግሞ በማሰናከል የወባ ትንኝ እንዳትራባ ማድረግ እንችላለን ማለት ነው። ለወባ በሽታ ሊያጋልጡን የሚችሉ ሁኔታዎች ምን ናቸው ስንል አጎበርን በአግባቡ አለመጠቀም ወይንም ደግሞ ከነጭራሹ አለመጠቀም፣ ዝናባማ ወቅቶች፣ ውሃ የሚጠራቀምባቸው ቦታዎችን አለማጽዳት፣ እንዲሁም ስለ ወባ መተላለፊያ መንገዶች ያለን አነስተኛ ግንዛቤ ነው። የወባ በሽታ ስርጭት ምን ይመስላል ስንል ደግሞ የወባ በሽታ ስርጭት ግንቦትና ሰኔ እንዲሁም ከመስከረም እስከ ታህሳስ ባሉት ወራቶች ከፍተኛ የሚሆን ሲሆን በተለይም 2/3 የኢትዮጵያ አካባቢ ከመስከረም እስከ ታህሳስ ባለው ጊዜ ላይ ከ60% በላይ የህዝብ ብዛት ተጋላጭ ይሆናል። በዚህም መሰረት ፕላዝሞዲየም ፋልሲፈረም እና ፕላዝሞዲየም ቫይቫክስ በቅደም ተከተል 60% እና 40% የሚሆነውን የወባ ስርጭት ይሸፍናሉ። ፕላዝሞዲየም ፋልሲፈረም አደገኛ የሆነ የወባ ዝርያ ሲሆን ይህም በተለምዶ ቢጫ ወባ የምንለው የወባ ዝርያ ነው። ሞትንም እስከ ማስከተል ያደርሳል። አብዛኛውን ጊዜ ፕላዝሞዲየም ፋልሲፈረም እና ፕላዝሞዲየም ቫይቫክስ የሚከሰት የወባ በሽታ ምልክት አልባ ወይንም ደግሞ አሲምፕቶማቲክ ሲሆን ህክምናውን የበሽታውን መተላለፊያ መንገድ ይቀንሳል። ፕላዝሞዲየም ፋልሲፈረም ከፕላዝሞዲየም ቫይቫክስ ጋር ስናነጻጽረው ፕላዝሞዲየም ቫይቫክስ በተለምዶ በየጊዜው ስትከሰት የምናያት ናት ወይም ደግሞ በተደጋጋሚ ትከሰታለች። ምክንያቱም በጉበት ውስጥ የመደበቅ ልምድ አላት እሷ ማለት ነው። የወባ በሽታ ምልክቶች ምን ናቸው? በዋናነት 2 ዋና ጉዳዮችን ከፍለን እናያለን። አንደኛው ኢመደበኛ የምንላቸው ምልክቶች ሲሆን ሁለተኛው ደግሞ አካላዊ ምልክቶች ናቸው። ከኢመደበኛ ምልክቶች ከምንላቸው ውስጥ የህመም ስሜት ወይንም መጫጫን፣ ድካም፣ የጡንቻ ህመም፣ የምግብ ፍላጎት መቀነስ እና ጭንቀት ሲሆኑ አካላዊ ምልክቶች የምንላቸው ደግሞ ከፍተኛ የሆነ የራስ ምታት፣ የደም ማነስ እንዲሁም ከፍተኛ የሆነና ሄድ መለስ የሚል ሙቀት እና በተመሳሳይ ሰዓት ብርድ ማለት ናቸው። ከወባ በሽታ ለመከላከል ወይም ደግሞ እኛ ማድረግ ያለብን ጥንቃቄዎች ምንድን ናቸው ስንል ከላይ የጠቀስናቸውን ምልክቶች ተመልክተን ወደ ህክምና በምንሄድበት ሰዓት የህመም ማስታገሻ ከመውሰድ መቆጠብ ይኖርብናል። ምክንያቱም ደግሞ በሽታውን ሊደብቅብን ስለሚችልና የተሳሳተ አሉታዊ የሆነ ውጤት ሊያሳይብን ስለሚችል ነው። የወባ በሽታን ለመቆጣጠርና ለመከላከል ውሃማ አካላትን ማጽዳትና ማፋሰስ፣ ውሃ የሚያጠራቅሙ አላስፈላጊ ቁሶችን ማስወገድ፣ ጉድጓዶችን መሙላትና ማፋሰስ እንዲሁም ረግረጋማ ቦታዎች ላይ ዛፎችን መትከልና
በረግረጋማ አካባቢዎች ውስጥ ያሉ የመራቢያ ቦታዎችን የውሃ መውረጃ ቦዮችን መጥረግ ማለት ነው። በደረቃማ ወቅቶች የተቆራረጡ ወንዞች እና ጅረቶች፣ የጅረት አልጋዎች፣ ገንዳዎች እና የጎን የውሃ ኪሶች ሊፈሱ ወይም ደግሞ ከዋናው የውሃ መንገድ ጋር በማገናኘት እንዲፈሱ ማድረግ ተገቢ ነው። የውሃ ማጠራቀሚያ ለምሳሌ ድስት፣ ጉድጓዶች፣ በርሜሎች፣ ጥቅም ላይ የሚውሉ የውሃ ማጠራቀሚያዎችን መሸፈን እንዲሁም አላስፈላጊ ከሆኑ ደግሞ እነሱን ማስወገድ ይገባናል። ከውስጥና ከቤት ውጪ ውሃ የሚሰበስቡና የሚይዙ እቃዎችን ማስወገድ ወይም ማጥፋት ትክክለኛው መፍትሄ ይሆናል። ለወባ በሽታ ምን አይነት ሕክምና ማድረግ ይገባናል ስንል የወባ በሽታን ለማከም በመጀመሪያ ከ42 እስከ 72 ሰዓት ባለው ጊዜ ውስጥ የተፈጠረውን ኢንፌክሽን መቀነስ፣ ሌላው ደግሞ የተለያዩ ውስብስብ ችግሮችን ስለሚፈጥር ለምሳሌ ሃይፖግላይሴሚክ ወይንም የስኳር መጠን መቀነስ፣ ፕልምናሪ ኢደማ የሳምባ ፈሳሽ ነገር መቋጠር እና ሬናል ፌለር ወይንም የኩላሊት መዳከም ወይንም ከጥቅም ውጭ መሆን ያስከትላል። እነዚህንም በወቅቱ ሕክምና ካላገኙ በተፈጠረው ውስብስብ ችግሮች መሰረት ለሞት ይዳርገናል ማለት ነው። ስለዚህ እነዚህን ውስብስብ ችግሮች ማከም መቻል በሕክምና የሚወሰዱ መሰረታዊ መፍትሄዎች ናቸው።